በዛሬው መሰናዷችን ቶንሲል ምንድነው የቶንሲል ህመም ስንል ምን ማለታችን ነው እንዲሁም ሌሎች መረጃዎችን ወደናንተ እናደርሳለን መምህርት በድሪያ መሐመድ ከአርባ ምንጭ ጤና ሳይንስ ኮሌጅ እዚህ ስቱዲዮ ድረስ መጥተው ከቶንሲል ጋር ተያይዞ በርካታ መረጃዎችን ያጋሩናል ከአፍታ ቆይታ በኋላ ተመልሰን እንገናኛለን የትም እንዳትሄዱ ቆይታችሁ ከኛ ጋር ይሁን ጤና ለሁሉም ይህ ጤና ለሁሉም የተሰኘው ፕሮግራማችን ነው። ጤና ለሁሉም ትምህርታዊ ፕሮግራም የአርባ ምንጭ ጤና ሳይንስ ኮሌጅ ከኤፍኤም 90.9 ሬዲዮ ጋር በመተባበር በየሳምንቱ ወደ እናንተ የሚያደርስላችሁ ሳምንታዊ ፕሮግራማችን ነው። በጤና ለሁሉም ፕሮግራም ስለ ጤናው ወቅታዊ መረጃዎችን ያገኛሉ። ጤናውን በመጠበቅ ጤናማ ዜጋን ይፈጥራሉ። ለህብረተሰቡ የሚጨነቁ የጤናና የሕክምና ከፍተኛ ባለሙያዎች የተለያዩ መረጃዎችን ያቀርቡበታል። ጤና ለሁሉም ጤና ለሁሉም ጤና ለሁሉም መምህርት በድሪያ መሐመድ ከአርባ ምንጭ ጤና ሳይንስ ኮሌጅ እዚህ ስቱዲዮ ድረስ መጥተው ስለ ቶንሲል በርካታ መረጃዎችን ሊያጋሩን ነው በመጀመሪያ ደረጃ እንኳን በሰላም መጡ እንኳን ደህና ቆያችሁ እንግዲህ መምህርት በድሪያ ቶንሲል ምንድነው የሚለውን ነገር ብናነሳ ቶንሲል ማለት ትንንሽ አበጥ ያሉ የተፈጥሮ የበሽታ መከላከያ አካላት ስብስብ ነው ይህም የሚገኘው የት ነው ከምላስ ጀርባ የላንቃ ጎን ግድግዳና የላንቃን ክዳንና የአፍንጫ ውስጠኛው ክፍል ውስጥ ያስተሳስራል ማለት ነው ስለዚህ ይህ ቶንሲል የምንለው ሰውነታችንን ከበሽታ የሚከላከል አካል እንደሆነ ነው የሚታወቀው አንዳንዶች ቶንሲል በሽታ እንደሆነ ነው የሚናገሩትና ከዛስ አንፃር አሁን ይሄ ጠቀሜታ አለው ይያሉ ነው ያሉት አዎ ቶንሲል እንግዲህ ከበሽታ ይከላከላል ነው ጥቅሙ ያ ነው ምን ጥቅም ይሰጣል የምንለውን በመናይበት ሰዓት በአፍም በአፍንጫም የሚገቡ ተህዋሲያንን መዋጋት ነው ስራው ወደ በሽታ እንዳይቀየሩ የሰውነትን በር ከጠላት መከላከያ ነው ቶንሲል ማለት ነው ቶንሲል ህመም የምንለው መቼ ነው የሚለውን በመናይበት ሰዓት የቶንሲል ህመም የምንለው ይህ ቶንሲል እና የላንቃ አካባቢ በተህዋሲያን መወረር ነው ማለት ነው በዚህ ጊዜ የቶንሲል ህመም እንላለን ግን ቶንሲል ልንል አንችልም ማለት ነው በተለምዶ ቶንሲል ተብሎ ነው የሚጣራው ቶንሲል አመመኝ ቶንሲል ነው ያለብህ ምናምን ይባል ነገር አለና ከዛ አንፃር ነው ይሄን ጥያቄ ያነሳሁት ስለዚህ ቶንሲል ማለት ህመም ሳይሆን በውስጡ ያሉ ሌሎች ተዋሲያን ሲመጡ ነው ህመም የሚፈጥሩት ማለት ነው አዎ ከአቅሙ በላይ ሲሆን ወደ በሽታነት ወይ ደግሞ ወደ መታመም ሲቀየር የቶንሲል ህመም እንላለን ማለት ነው ስለዚህ የቶንሲል ህመም ምልክቶች ምንድናቸው የቶንሲል ህመም ምልክቶች በመጀመሪያ ደረጃ ትኩሳት ሊታይበት ይችላል ለመዋጥ መቸገር ወይ ደግሞ በመንውጥበት ሰዓት የህመም ስሜት መሰማት የራስ ምታት አፍ ሽታ መቀየር ይኖራል የአንገት ንፍፍት እብጠት ሊኖር ይችላል ማንኮራፋት ሳል የመሳሰሉት የቶንሲል ህመም ምልክቶች ናቸው ማለት ነው እንዴት ነው የሚተላለፈው በተለይ ቶንሲል ተላላፊ ነው እንላለንና የቶንሲል ህመም መተላለፊያ መንገዶች ምንድናቸው የቶንሲል ህመም መተላለፊያ መንገዶች እንግዲህ ቶንሲል በተህዋሲያን አማካኝነት የሚከሰት ነው ባክቴሪያ ሊሆን ይችላል ቫይረስ ሊሆን ይችላል ስለዚህ ሁለቱም የሚተላለፈው በምንድነው በትንፋሽ ጠብታ ሊተላለፍ ይችላል ከአንድ ህፃን ወይም ከአንድ ሰው ወደ ሌላ ሰው በሌላኛው ደግሞ ስናይ ንክኪ እብጠቱ ህመሙ የተከሰተበት አካባቢ ላይ ንክኪ ካለና ያንን የነካውን ሳንታጠብ ወይም ደግሞ በንጹህ ጨርቅ ሳንጠርግ ወደ ሌላ የሰውነት ክፍል የምንነካ ከሆነ ወይ ደግሞ ወደ ሌላ ህፃን አፍ ምናጎርስ ከሆነ ቶንሲል ከአንድ ህፃን ወይም ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል ማለት ነው በተለይ ከቶንሲል ህመም ጋር ተያይዞ ተዛማጅ ችግሮችን አይተናል እና ይህንን ችግር እንዴት ነው መከላከል ምንችለው ከቶንሲል ጋር በተያያዘ የሚከሰቱ ተዛማጅ ችግሮችን በመናይበት ሰዓት በህፃናትም ሆነ በአዋቂዎች ላይ ከፍተኛ የሆነ የጤና ጉዳት የሚያደርሱ ናቸው ለምሳሌ ያህል
ተያያዥ ችግሮች የምንላቸው አንደኛ መግል መቋጠር ሊሆን ይችላል። ቶንሲል አካባቢ የሳምባ ምች ባክቴሪያው ቶንሲሉ አካባቢ ላይ ያለው ባክቴሪያ ምራቅ በምንውጥበት ሰዓት፣ ውሃ በምንጠጣበት ሰዓት በተለያዩ መንገዶች ወደ ታችኛው የሰውነት ክፍል ተላልፎ ሌሎች የጤና ችግሮች ሊያመጡ ይችላሉ ማለት ነው። የማጅራት ገተር ሊያመጣ ይችላል። የሳምባ ምች፣ የልብ ህመም በጣም ከፍተኛውና በአሁኑ ሰዓት በህፃናት ላይ በተለይ በተደጋጋሚ በቶንሲል የሚታመሙ ህፃናት ከሆኑ የልብ ህመም ወይም በእንግሊዝኛው ሮማቲክ ሄርት ዲዚዝ የሚባለውን ሊያስከትል ይችላል። ሌላው የኩላሊት ህመም በቶንሲል አማካኝነት ወይ ደግሞ ከቶንሲል ጋር ተያይዞ ከሚከሰቱ ችግሮች አንዱ ሲሆን ሌላኛውና የመጨረሻ የምናየው የቶንሲል መፋፋት ወይ ደግሞ ቶንሲሉ እያበጠ ጎሮሯችን ወይ ደግሞ ላንቃን እስከ መዝጋት ሊደርስ ይችላልና ይሄን እንዴት መከላከል ይቻላል የሚለውን በመናይበት ሰዓት የመጀመሪያው ማንኛውም ህፃን እንግዲህ ምልክቶችን አይተናል። የህመም ምልክት ስታይ ወዲያው ወደ ህክምና ተቋም ሄዶ መታከም መቻል አለበት። ይሄ ማለት እንግዲህ ምልክት ስታይ የተለያየ ነገር እየሰጠን ይጠፋል። ከ2 ቀንና ከ3 ቀን በኋላ በተደጋጋሚ የሚታመም ከሆነ ለተያያዥ ችግሮች ተጎጂ ልንሆን እንችላለን ማለት ነው። ስለዚህ የህመሙ ምልክት ስታይ ወዲያው ወደ ጤና ተቋም ሄዶ መታከም መታየት መቻል አለባቸው ማለት ነው። ሌላው በተደጋጋሚ ህመሙ ሲከሰት ምን መደረግ አለበት ነው። በተደጋጋሚ ስንል አንዳንድ ጥናቶች ላይ የሚቀመጠው በአመት ውስጥ አንድ ህፃን 3 እና ከዛ በላይ በቶንሲል የሚታመም ከሆነ የቶንሲል ህመም የሚከሰት ከሆነ ለነኚህ ለተያያዥ ለልብ ለሳምባ ምች ለተለያዩ ለኩላሊት ህመሞች የተጋለጠ ይሆናል ተብሎ ስለምታሰብ የሐኪም በማማከር አስፈላጊውን ቀዶ ጥገና የሚደረግበት ድረስ ሊደርሱ ይገባልና በአጠቃላይ ቶንሲል እንዲቆጣ የሚያደርጉ ነገሮችን አለማድረግ ተገቢ ነው። ህመሙ ሲከሰት ለምሳሌ አፍ ውስጥ ሌሎች ቦታዎች ላይ ቁስለት በሚኖርበት ሰዓት ባክቴሪያው ወደ ቶንሲል አካባቢ ሄዶ በሽታ ሊያስከትል ስለሚችል ቶንሲል አካባቢ ላይ ያሉ ምልክቶችን መለየት መቻል አለባቸው። በቤት ውስጥ የቶንሲልን ህመም ምልክት ለይቶ ማወቅ መቻል አለባቸው እናቶችም ሆኑ ማንንም የማህበረሰብ ክፍል። እነሱ ምንድነው ጎንና ጎን ላይ ያሉ የሰውነት ክፍሎች እንደሆኑ አይተናል። መቅላት ስሜት ይኖራል። በነጭ ነጠብጣብ ሊኖር ይችላል። ስውጥ የህመም ስሜት ሊኖር ይችላል። እነኚህ አይነት ስሜቶች በሚኖሩበት ሰዓት ወደ ጤና ተቋም መሄድ መቻል አለባቸው ማለት ነው። ሌሎች የላይኛው የመተንፈሻ አካል ህመም የምንላቸው እነ ጉንፋን ሌሎች ህመሞች በሚኖሩበት ሰዓት ቶንሲል ምንጊዜም በተለይ ህፃናት ላይ መታየት መቻል አለበት። ቶንሲል ሊሆን ይችላል ተብሎ መጠርጠር ቶንሲሉ ታሟል ወይስ አልታመመም የሚለውን በአግባቡ አይቶ ህክምና በወቅቱና ሐኪም በሚፈቅደው መሰረት ቤት ውስጥ የሚደረጉ እንክብካቤዎችን በተጨማሪ ሊደረጉ ይገባል ነው። ለመከላከል አስቀድመን መከላከል ስራዎችን መስራት መቻል አለብን። ይህን ከሰራን ደግሞ ተያያዥ የሆኑ ችግሮች ውስጥ ህፃናትም ሆኑ አዋቂዎች እንዳይገቡ መከላከል እንችላለን። በተለይ ከህክምና ጋር ተያይዞ ችግር የደረሰባቸውን ህፃናት በአፋጣኝ ወደ ህክምና ማዕከል ማምጣት ምን አይነት ህክምና ሊያገኙ ይችላሉ ብለው ያስባሉ? ወደ ህክምና ተቋም ሲመጡ እንግዲህ ቀደም እንዳየነው አምጪው ተህዋሲያን ይወስናል። ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላልና ተመርምሮ ባክቴሪያ ከሆነ ያንን ባክቴሪያ ሊገል የሚችል ጸረ ባክቴሪያ መድኃኒት ሊሰጥ ይችላል። ይህን መድኃኒት ደግሞ ሲሰጥ በአግባቡ መወሰድ በሚገባው ሰዓት በቀን 3 ጊዜ ከሆነ ያ ህፃን መውሰድ ያለበት በቀን 3 ጊዜ በአግባቡ ለ7 ቀን ከሆነ ለ7 ቀን እየተሰጠ በአግባቡ መጨረስ መቻል አለባቸው ማለት ነው። ሌላው የህመም ማስታገሻ ሊሰጥ ይችላል። ሌላው ቤት ውስጥ የሚመከሩ ነገሮች አሉ። ለምሳሌ በቂ ፈሳሽ መውሰድ፣ እረፍት ማድረግ፣ ማርና የውሃ እንፋሎት መታጠን፣ በተጨማሪም ደግሞ የብርቱካን ወይም የሎሚ ጭማቂዎችንም እንዲወስዱ ቤት ውስጥ የሚመከሩ አሉና እነኚህን ምክሮች ተግባራዊ በማድረግ ዳግም የቶንሲል ህመም እንዳይከሰት በማድረግ የቶንሲል ህመም ተያያዥ ችግሮችንም በዛው መከላከል ይችላሉ ማለት ነው። መድኃኒቱ እንግዲህ በጤና ተቋም የሚሰጡ አሉ። በህመም ማስታገሻም ሊመለሱ ይችላሉና በዋናነት የሚጠበቀው ምንድነው ከህብረተሰቡ የህመም ምልክቱ ሲታይ ወዲያው ወደ ህክምና ተቋም መሄድ አለባቸው። እንዲሁ መጨረሻ ላይ ልማዳዊ ድርጊቶች አሉ። በተለይ ከቶንሲል ጋር ተያይዞ ህብረተሰባችን ላይ በብዛት የሚዘወተር ነገር አለ፣ ማስቧጠጥ ነገር አለና
ከዛ ጋር አስተያይዞ እንደው ህብረተሰቡ ወደ ህክምና ማዕከል እንዲመጣ ተለምዷዊ አሰራርን እንዲያስቀር ከማድረግ አንፃር ምንድነው የሚያስተላልፉት መልእክት? እሱ ላይ እንግዲህ በተለምዶ ቶንሲል ህጻን ልጅ ስታመም አልተለመደም ወደ ህክምና ተቋም ማምጣትና ያ በጣም ጎንዮሽ ጉዳት አለ። በሰፈር ወይ በእጃቸው ሊሆን ይችላል ወይ ደግሞ ለአንዱ የተጠቀሙትን ወደ ሌላው ሊሆን ይችላል የታመመውን ሙሉ በሙሉ ማንሳት ይሄ ደግሞ የሰውነታችን የበሽታ መከላከል አቅምን ሊያዳክም ይችላልና ያ ጎንዮሽ ጉዳት ስላለ ማንንም ወላጅ ቶንሲል ከታመመ ወስደው ወደ ባህል ወይ ደግሞ ወደ ሰፈር ያሉ አዋቂዎች ወይ ደግሞ ሰፈር ላይ ማስባጠጡ ነገር ባይደረግ ይመረጣል። ማድረግም የለባቸውም። ምክንያቱም ህጻናትን የበለጠ ነው እየጎዱ ያሉት። ጤና ተቋም ላይ ቢሄዱ ለምሳሌ በኦፕራሲዮን መውጣት ካለበት ተወስኖ የህመም ማስታገሻ ተሰጥቶ ጥራቱ እና ደህንነቱ በተጠበቀ መሳሪያ ነው ዶክተር ያንን ነገር የሚያወጣው። በሰለጠነ ባለሙያ ነው የሚሆነው። ግን ሰፈር ላይ በሚሆኑበት ሰዓት በጣም ሌላ ችግሮች ያመጣ በሰለጠነ ሰው አይደለም። ስለዚህ ህጻናት የበለጠ መድማት ጎሮሮ አካባቢ ላይ ያሉ የደም ቱቦዎችን በመብሳት የተለያዩ አደጋዎች እየተከሰቱ ያሉበት ሁኔታ ስላለ ይህ እንዳይደረግ ለወላጆች አደራም ጭምር መልእክቴን ማስተላለፍ ፈልጋለሁ። ማንም በሽታ እንዳይዘው አንድ ሰው የሰውነት የበሽታ መከላከል አቅሙ የጎለበተ እንዲሆን ለህመም ራሱን የሚያጋልጥ ነገር ማድረግ የለበትም። ቅድመ ማስጠንቀቂያ መደረግ አለበት ማለት ነው። ምግብ አወሳሰዳችን ለበሽታ የሚያጋልጥ አይነት መሆን የለበትም። በዚህ ቶንሲል እንዳይዘን ማድረግ አለብን። ሌላው ደግሞ የቶንሲል በሽታ የሚከሰተው ቶንሲል አካባቢ የመቆጣት ስሜት በተለምዶ ምንድነው ፀሐይ ላይ ስለወጣን ምች በቀዝቃዛ በረዶ ነገር ህጻናት በሚጠቀሙበት ሰዓት እያየን ያለነው ነው። ወዲያው ቶንሲል ይታመማሉ። ይህ ምንድነው? ቶንሲል በሚውጡበት ሰዓት ቀዝቃዛ ነገር በሚጠጡበት ሰዓት አካባቢው ይቆጣና ለባክቴሪያ ተጋላጭ ይሆናልና በዚህ ጊዜ ቶሎ የመቆጣትና ወደ ህመም የመቀየር ባህሪ ስላለው ይህ መሆን የለበትም። ጥንቃቄዎችን ማድረግ መቻል አለብን። የጥርስ ንጽህና መጠበቅ አለበት። ምክንያቱም ጥርሳችን ንጽህና በአግባቡ ማንጠብቅ ከሆነ የአፋችን ንጽህና ማንጠብቅ ከሆነ እዛው አካባቢ የሚራባው ባክቴሪያ በቀላሉ ቶንሲልን ሊያጠቃ ስለሚችል እንዲህ አይነት ጥንቃቄዎችን በማድረግ ከቶንሲል ራሳችንን መከላከል እንችላለን ማለት ነው። መልካም እንግዲህ መምህርት በድሪያ መሐመድ እዚህ ስቱዲዮ ድረስ መጥተው ስለ ቶንሲል በርካታ መረጃዎችን ስላጋሩን በድጋሚ ከልብ ነው አመሰግናለሁ። እኔም በዛሬው